ያላቸው መረጃ በሙሉ እንዳለ ወደ እኔ ዘረገፉት። የፈለኩትም ይሄን ነበር። አንደኛው ሌላው እንዳዲስ እንዲነሳ ስለፈለኩ እና አሁን መኖሯን አረጋግጫለሁ። ያመነ ይመን ያላመነም ደግሞ የለውም። ቁልፉ ግን ቤተሰቦቿ እጅ ላይ ነው። አሁንም ቢሆን ቤተሰቦቿ እጅ ላይ ነው። በቃ ይሄን ነገር ለህዝቡ ይፋ አድርገውት በአደባባይ ቀርበው ሚዲያ ላይ እንዳዲስ ተይዞ በገንዘብ እንደተያዘች ቃል በቃል ይናገሩ። የሚያውቁትን ዋጥ አድርገው ዝም ከሚሉ ከዛ በኋላ አያር ለኢትዮጵያ ህዝብ ምን ያደርጋል? ይመች ላይ ተጽዕኖ ይፈጥራል። እነሱ ቃል በቃል ልጄ በህይወት አለች መኖሯን ሜሪ ላይ እየደረሰውን እያያቸው ነው አይደል? ምክንያት ብለህ ስትጠይቅ ምክንያቱም ሀና በህይወት መኖሯ እንዲታወቅ አይፈልጉም። በሽምግልና ገንዘብ ወይ እስኪከፈል ድረስ እዛው በረሃ ላይ ቁጭ ብላ ንፍሮ እየቀቀለች ካለችም አለች ካሌለችም የለችም ቤተሰብ ከቤተሰብ ጋር እንዳይጋጭ ምናምን ይለዋል። አስቀያሚ የሆነ እንትን ነው የሚያቀርቡለት ምክንያት። የሰፈሯ ልጆች ይቃወማሉ ይሄንን። መብረቁ አንድ ጊዜ ሀሳብ ልስና ነው እስኪ ስራ ላይ ነኝ። አሁን እንደምትለው ከሆነ ማለት ከመጀመሪያውም ጀምሮ ልጅቱ በህይወት እንዳለች ብዙ አጠራጣሪ ነገሮች ነው ስናየ ነበረው። እስካሁን ድረስ አብዛኞቻችን በህይወት እንዳለች ነው ምናምነው። አሁን ደግሞ ይሄን ያህል ገንዘብ አለ የምትሉትን ገንዘብ ከህዝብ ተሰብስቦ እንዲሰጠኝ አልፈልግም የሚል መልስ ሰጥቶታል አባቷ እያላችሁ ነው ይመች ተብዬው ማለት ነው። ይሄንን ነገር ለመባሉ ይመች አይደለም ነው ይመች ሳይሆን እዳ ያለበት እኮ ይመች እኮ ጠያቂው ማን ነው? ተክላይ ነው እንደዛ የሚለው ተክላይ ላይ ይመቻው። ተክላይ ይመችን 1 ሚሊዮን አምጣ ሲለው ኬት አመጣለሁ በቃ ሀናን አገኘኋት ሽፍታ ይዞት አገኘኋት እና የኔ ያክል ተጠይቄያለሁ ልሰብስብ የሚል ሀሳብ ሲያቀርብለት እኔ የሰው ገንዘብ ሰብስቤ የምበላ አይደለሁም የሰጠሁህን ብሬን አምጣ ነው። ከህዝብ ሰብስብ እንድታመጣለህ ይሄንን ሀሳብ አባት ሚዲያ ላይ መጥቶ ቃል በቃል ለህዝብ ምላሽ መስጠት እንዴት አልቻለም? ይሄንን ሀሳብ መጥቶ መስጠት ከቻለ እኮ በጣም ቀላል ነው ነገሩ። ቢያንስ ገንዘቡ የሚከፈልበት መንገድ ከተመቻቸ ይመቻቻል። ያ ካልሆነ ደግሞ ሌላ እርምጃ የሚያስፈልገውን እርምጃ መውሰድ ይቻላል። መጀመሪያ ግን ቤተሰብ ከብዮቹ ዝጋ ያለውን ነገር መጥተው ለህዝብ ለምን አያሳውቁም? እነሱን የሚቀሩበትን መንገድ እዚህ ሚዲያ ላይ የሚመጡበትን መንገድ ለማመቻቸት ለምን አትሞክርም? እሱን እኮ እያልኩ ያለሁት ወንድሜ። አባትየው ይቅረብ ወንድምየውም ይቅረብና ይህን ነገር ለህዝብ ያቀርቡ። ህዝቡ ማንቁርታቸውን ይዞ ያስገድዳቸው። ገንዘብ መከፈል ካለበት ከህዝብ ተሰብስቦ ይከፈል። ሀሳቡ ይመጣል። ከዛ በኋላ እስከዛሬ የት ነው ያለችው? ሞታለች፣ አጽሟን ህይወት ምናምን እያሉ እየተደባበቁ ነበረ። አሁን ጥረት ብሎ ይመጣል። ገባ እያልኩት ያለሁት እኮ እሱ። ስለዚህ አሁን አባትየውን ስልኩን ተቀብሎ ደውሎ በቃ እንዲመጣ ማድረግ ብቻ ነው። እዚጋ እቺ አክስቷ ናት እቺ እንትኗ ናት የሚለውን ነገር ወደኋላ ተወት አድርገህ የአባትየውን ስልክ ብቻ ደውሎ እሱ እዚጋ መጥቶ ምላሹን ቃል በቃል እንዲሰጥ ብቻ ነው ማድረግ ያለበት ነገር። ኦኬ የአክስቷ ልጅ መጣች መሰለኝ። የሚገርመው ሁኔታ አሁን ኔትወርኳ ከሰራ አንዴ ሁላችሁ ቤት አድርጉና እናስተናግዳት። እሷ ማህሌት ሰላም እንዴት ናችሁ? ሰላም እንዴት ነሽ? ደፍረሽ መጣሽ? እንኳን ደህና መጣሽ። ሰላም መጣሁ። እስካሁን እኮ ስለ ሀና ጉዳይ ቀጠስ ብለን ነበር እና ያው ቤተሰቦቿ ሚዲያ ላይ አትውጪ ያሉኝ አለችኝ ብዬ እየነገርኳቸው ነበር። በተደጋጋሚ ስለሚጠብቁን እየጠየቁኝ ስለነበር መናገር የምትፈልጊውን ነገር በሙሉ መናገር ትችያለሽ። አይ መናገር የምፈልገው ነገር ቢኖርም መናገር አልችልም። ምክንያቱም ሚዲያ ላይ ከዚህ በፊትም ሁሉን ነገር ተናግረናል። ምንም አይነት ነገር መፍትሄ አልተገኘም። ገባህ? አባትየውም ሆነ ወንድምየውም ሆነ ባልየውም ሆነ አሁን ቢቀርቡ ምንም አይነት መፍትሄ የሚመጣ አይደለም። ሚዲያ ላይ መፍትሄ የሚመጣ ነገር ቢሆን እስካሁን ይመጣ ነበረ። ይመጣል። ሚዲያ ላይ ወሬ ብቻ ነው። እስካሁን መኖሯን አንተም ሆነ ሁላችንም እናውቃለን፣ ካንተም ጀምሮ ማለት ነው። ያ አሁን አንቺ በየመን በራፍ ስትመጪ መኖሯን አረጋግጠሻል አይደል? አዎ አረጋግጫለሁ አለች። ስለዚህ አሁን ምንድን ነው መሰለሽ መጀመሪያ አንቺ አክስቷ ልጅ ነሽ። ኦኬ የአክስቷ ልጅ ስለመሆኗ የምትጠራጠሩ ካላችሁ ትጠይቃላችሁ። ምን መሰለች ማህሌት፣ አሁን በፊት እናት አለች የለችም የሚል ሰው ሀብሀብ ነበረ። ለምሳሌ እኔ አለች ብዬ አላምንም ነበር። ገብቶሻል? አብዛኛውን ሰው ሀና አለች ብሎ አያምንም ነበር። ሌላው ደግሞ የተያዘችበት የገንዘብ ጉዳይ መሆኑንም አናውቅም ነበር። የመሰለን ለሚስትነት አስገድዶ ለመድፈር ለሰራተኝነት ምናምን የመሰለን ሽፍታ ጠለፋት፣ አስገድዶ ደፈራት ምናምን የሚባል ምክንያት ስለመጣ በዛ በኩል ያሉ ወገኖች ደግሞ ሬሳ ሲያሳዩን ነበር። የቆየ ሬሳ አለ የለም አለች የለችም የሚል ውዝግብ ላይ ነበር። አሁን ደግሞ መኖሯን ካረጋገጥን እሷ በምን ምክንያት እንደተያዘች ካወቅን ተጽዕኖ መፍጠር እንችላለን። እርዳታ ይጠይቁን አይመስልሽም?
ሚዲያ ላይ ተወጥቶ ምንም አይነት ነገር ሊገኝ አይችልም። ነገር ወሬ ነው ትርፎ። ኦኬ አንቺ በየመን ደላላውን አናግረህ ትክክለኛውን ነገር ተሱ ብትሰማና ለእኔ ደግሞ ለእኔ በቂ። ይህን ብቻ ነው የምፈልገው። ሚዲያ ላይ ወንድሟ ይወጣል አባቷ ይወጣል ምናምን የሚባለው ነገር ትርጉም ወሬ ብቻ ነው። እኔም እንዲወጡ አልፈልግም። በዚህ መብረቁ አንድ ጥያቄ ጠይቃት እስኪ። እኔ መጠየቅ አለብኝ መጀመሪያ ማለት በሰላም ከገባው እንደዚህ ነው፣ በሰላም ካልገባው እንደዚህ ነው። ለኢትዮጵያ ሕዝብ የግልጽ ማውጣት አለብኝ፣ የእህቴን ሀቅ ማውጣት አለብኝ ብለሽ ነበር አይደል? በሚዲያ ብያለሁ። ግን ነገሩ አሁን እንኳን ሚዲያ ላይ ቢወጡ እነሱ ወሬ ብቻ ነው የሚሆነው። እነሱ ያሉት ይሄን ነው። ምክንያቱም ከዚህ በፊት ያሁላ ዋጋ ተከፍሎ ያሁላ ነገር ተጨቃጭቆ ሚዲያ ላይ ወጥቶ ተወርቶ ምንም ነገር ቅንጣት ያህል ነገር አልተገኘም። በባ ይሄን ነው የተፈጠረው። አሁንም ወተን እንደዛ ቢሆን ለእኛ ስሜት እንዴት እናጨነቁ ነው። አሁን በህይወት መኖሯን እያወቁ ዝም ማለት ይሻላቸዋል። ዝም ማለት ሳይሆን ውስጥ ለውስጥ የሚሰራ ነገር ካለ መስራት ነው እንጂ ሚዲያ ላይ መውጣቱ ምንም አይነት ትርጉም የለውም ነው። ያኔ ሚዲያ ላይ ሲወጣ በነበረ ሰዓት ሀና በገንዘብ እንደተያዘች ይታወቅ ነበር። የመረጃ ያቀረበ ነበረ። እንደታገተች እኮ ያኔም እኮ ይታወቃል፣ እንዳልሞተችም ይታወቃል። ምክንያቱም ያሳዩት ቪዲዮ እና ደግሞ ምርመራም ሲሉ ያንን ያሉት ጊዜ ነገር ይታወቃል። አዎ ገባኝ። ግን ያኔ በገንዘብ እንደተያዘች አይታወቅም ነበረ። ያኔ አልታወቅም ነበር፣ አሁን ታውቋል። ስለዚህ በገንዘብ መያዟ ከታወቀ አሁን የኢትዮጵያ ሕዝብ በገንዘብ ጉዳይ ላይ አይረባረብም እንዴ? መጀመሪያ ከእሱ ጋር አውርተን መጨረስ አለብን። በዚህ ኦኬ፣ መጀመሪያ ከኢትዮጵያ ሕዝብ ገንዘብ እንዲሰበሰብ ፈቃደኛ ከሆነ ነው እያልሽኝ ያለሽው? እኛ ገንዘብ አልጠየቅንም። ነው ገንዘብ ሳይሆን መጀመሪያ እሷ የምትወጣበት መንገድ መፈለግ ያለበትን እንጂ ስለ ገንዘብ አይደለም። ገንዘብ በኋላ የሚደርስ ነገር። እሺ ሚኪ ማለት መጣለች። መጠየቅ ያለብህ ነገር ካለ መጠየቅ ትችላለህ። እሺ አመሰግናለሁ። በቅድሚያ ይህ ቤተሰብ ስለምታውቅ እንደው ዝም ብላ አጎትና ከስት ስም ብጠይቃት ይቅርታ ብጠይቃ ሜሪ ደስ ይለኛል። እድሉ የኔ ነው። አይ ስም ምናምን እዚህ ሚዲያ ላይ ምንም አይነት ነገር በቅድሚያ 20 ጊዜ ኮፒሊንክ አድርጉት ቤቱን። ዘመድ መሆኗን እርግጠኛ ነሽ ሜሪ? ከመጠየቅ በፊት በውስጥ እንደጻፉልኝ ዘመድ ሆነቻው የቅርብ ቤተሰብ ናት። ሁለተኛው ቅድም ስለተናገርሽው አሁን መድገም ትችያለሽ። ሀኒ በህይወት እንዳለች ታውቂያለሽ? አዎ አለች። እንግዲህ እኔ መስቀለኛ ጥያቄዎችን ላቆያቸውና አንዴ ዓለም ይስማው ሀገር ይስማው። ሀኒ 100% ብቻ አይደለም 200% በህይወት አለች። ከዛ ወደ መፍትሄ የምንሄደው ማለት ነው። እንዴት መውጣት አለባት ቤተሰቦቿ ምናምን የሚለውን መጀመሪያ ይዘን ነው ማረጋገጥ ያለብን ማለት ነው። ማነው ወደ መፍትሄ መሄድ ያለብን ማለት ነው። ስለዚህ ከስር አንዳንድ ሰዎች ወረኛ ምናምን የምትሉት እኔ ድሮ ይዤም እንዳለሽ አውቃለሁ። አሁን ደግሞ ኮንፈርም አድርጊያለሁ። ደስ ብሎኛል። መጀመሪያ እንኳን ደስ አላችሁ። እኔ አይደለሁም ያልኩት፣ ከቦታው የነበረች የሀኒ ቤተሰብ የሆነች ለዚህ ፐርፐዝ የሄደች መኖሯን አረጋገጠች። ካለች እንዳል ስጋ ዘመዷ ናት። ስለዚህ ሁላችሁም ሀኒ በህይወት መኖሯ ትልቅ ደስታ ስለሆነ እንኳን ደስ አላችሁ። ከዛ በኋላ እንዴት ትወጣለች፣ እንዴት ነው የምናስወጣት